አሁን ደግሞ 4 ቱና አዘጋጅቻለሁ። እነዚህን 4 ቱናዎችን እንጨምራቸዋለን። እንደምታዩት እኔ በተለያየ አይነት ቱና ተጠቅሜያለሁ። ቱናዎች ትንሽ እንትን የማለት ባህሪ ያላቸው፣ አንዳንዶቹ የሰላጣ ናቸው፣ ድቅቅ ያሉ ናቸው ምናምን። ቆይ ላሳያችሁ። ይሄ አሁን ፎቶ ራሱ ያስታውቃል። ሩዝ ለመስራት በጣም ነው የሚያስቸግረው። ከላይ እንደምታዩት ነው ስፍፍ ብሏል እስከነ ዘይቱ። ዘይቱን ታፈሱታላችሁ፣ ከፈለጋችሁ መጠቀም ትችላላችሁ። አንዳንዳችሁ ማየት ሰው አለ። እኔ ግን አሁን አፈሳቸዋለሁ። ከላይ ያለውን ውሃውን አፈሰዋለሁ ማለት ነው። እነዚህን አሁን መጅቡሱን ለመስራት ይሆናል። እንዲሁም ደግሞ ከላይ ናሽፍ ሰርታችሁ ልክ እንደ ብሪያኒ መጠቀም ትችላላችሁ። ግን እንዳትሸወጁ፣ ቱና ስትጠቀሙ እዚህ ጋር 4 አይነት ቱና ነው ያለው። በነገራችን ላይ ለሩዝ ስትጠቀሙ እንደዚህ አይነት ቱና ተጠቀሙ፣ እንደዚህ አይነት ጠንካራ ያልሳሳ። ሌሎቹ ግን እንደ ሰላጣ ናቸው፣ በጣም የማማ ይፈርሳሉ። ይሄና ይሄ አንድ ተመሳሳይ ነው። ይሄ ግን አሁን ፍርስርሱ የወጣ ነው። በቃ ሩዝ ውስጥ ስታስገቡት ራሱ ቦኑ ይጣፋል እና ተጠንቀቁ ለማለት ያህል ነው። በተረፈ እስኪ እስካሁን የነበረን እንትናችን እንየው። እዚህ ጋር የሩዝ ውሃ ጥጃለሁ። አሁን ይሄ እንትናችን ናሽናችን ደርሷል። ድንች አርጌበታለሁ እንዳያችሁት እና ይሄ ፍልፍል ሮሚ አርጌበታለሁኝ። ካሮት አለው። እንዲሁም ደግሞ በቃ እነዚህ ይመስላሉ። ዘይቱ ትንሽ በዝቶብኛል ዛሬ። እንግዲህ እናንተ ዘይት አታብዙ። ዘይት ለኛም ራሱ ለራሳችን ጥሩ አይደለም። እኔ በጣም ነው ከዛ በኋላ እንጨምረዋለሁ። ሁሌ እንዳበራች ነች ጨረቃ ወጥታ በጨለማው ሰማይ ትገፋፋኛለች እሷን ብቻ እንዳይ። ውበቷ ማራኪ ሳቢኖ ብርሃኗ መንካትም ያሰኛል መቀመጥ ከጎኗ። ሌላ ብርሃን ባይኖር ብቻዋን በቂናት አይንን ታፈዛለች ሱስ ሆኖበት ላያት። በጨለማ ሆኖ ወደ ላይ አንጋጦ ክቧን ውብ ጨረቃ እሷ ላይ አፍጥጦ ማየት የቻለ ሰው ውበቷ ድንቅ ነው። ከሁሉም ብርሃኖች ብርሃኗ ኃያል ነው። ከሁሉም ብርሃኖች ብርሃኗ ኃያል ነው። ግን ፈገግ ስልኔ ፈገግ ትል ይሆን? ሲከፋኝ ሳዝንባት ታዝነልኝ ሲሆን ብዬ አስብና ቀና ብዬ ሳያት ከፍቷት የምታውቃት መስልም ሁሌ እንዳበራች ናት። አዝናም የምታውቃት መስልም ሁሌ እንደፈካች ናት። ግን አንዳንዴ ደግሞ እንኳንስ ፈገግታ ልታበራ ቀርቶ ትጠፋለች ደግሞ አትኖረውም ከቶ። ትጠፋለች ደግሞ አትኖረውም ከቶ። አንቺ ውብ ጨረቃ። ኮሜንት ላይ ጻፉልኝ የምትፈልጉት ጥያቄ ሰራላችኋለሁ።
ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? አልሐምዱሊላህ ዛሬ ምርጥ የቱና ብሪያኒ ልንሰራ ነው። እንደምታዩት እነዚህን እቃዎችን ታዘጋጃላችሁ። የተፈጨ ቲማቲም፣ የተከተፈ ማለት ነው፣ ትናንሽ የተከተፈ ሎሚ እና ነጅማ፣ ካሞን፣ ድንብላል እነዚህን ታዘጋጃላችሁ። ከብሳ የምትሰሩበትን እቃ ታዘጋጃላችሁ ማለት ነው። እዚህ ጋርም ከሙን የተፈጨ ያልተፈጨ፣ ፍልፍል አስወጥ፣ ኩርኩም፣ ፓብሪካ እንዲሁም ደግሞ ፓብሪካ ያልሆነ የማያቃጥል አለው። ሁለት አይነት ነው ቀዩ ማለት ነው። ከዛ በኋላ እዚህ ጋር ሽንኩርት ሸራህ እየብያለው በዚህ መልኩ ትከትፉታላችሁ በቀጫጭኑ። ነጭ ሽንኩርት እና ዝንጅብል። እዚህ ጋር ደግሞ ጀልጅላን በቅዱንስ ካሮት አዘጋጅቻለሁ። እዚህ ጋር ፍልፍል ሮሜ እና በቃላ አዘጋጅቻለሁ። ግማሽ ብርጭቆ ደግሞ ዘይት አለኝ እዚህ ጋር። እስኪ አብረን እንየው። ማሻአላህ በአንድ በኩል ከለር አድርጌበታለሁ፣ በአንድ በኩል ግን ምንም አላረኩበትም። መሀል ላይ ነው ያረኩት። ቅድም ስሰራው የነበረው የቱና ናሽፍ ማለት ነው። እንዲያርጋችሁ ብሪያኒ ስሩ ማለት ነው። ሀዋይቤ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ፣ አከብራችኋለሁ። በታማኝነት መልሳለሁ። ሰብስክራይብ አድርጉኝ። ሰላም ሰላም ውድ ቤተሰቦቼ፣ ቅድም ስንታገለው የነበረው ውጤታችን ያው እዚህ ጋር ደርሷል። አሁን ወደ ሀራራ ልናደርገው ነው። ብስሚላ ቱና ብሪያኒ ሹፍቱ ኬፍ ማሻአላ፣ ሹፍቱ ኬፍ ዋው ትላላችሁ። ዋው 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 ማሻአላ። ልክ እንደ መጅቡስ ሆኖ ፏፍሽ ብሎ ወጣ። ዋው! እዚህ አሳምራችሁ ከሰራችሁት ይጣፍጣል። የሚገርማችሁ ነገር ሁሌ አልሰራውም። በ3 ቀን አንዴ ወይ በ4 ቀን አንዴ ወይ በሳምንት አንዴ ወይ በወር አንዴ ነው የምሰራው። ይሄን ግን በጣም ነው የሚወዱት ሰዎች ራሱ። ማሻአላ ቱና ምንም እንትን ኮተት አይፈልግም። ስትሰሩት ቀለል ባለ ነገር ነው የምትሰሩት። ቀለል ያለ ነገር ነው ደስ የሚለው። ደግሞ ሁሌ ዶሮ ሲሆን ያስጠላል። ሁሌ ለሀም ሲሆን ራሱ ይሰለቻል። አንዳንዴ ደግሞ እንደዚህ ምንም ጉልበት በማይጨርስ ነገር እንደዚህ ሰርታችሁ አሳምራችሁ ማቅረብ ነው። አሁን ለዚህ እኔ የተጠቀምኩት 4 ቱና ነው። እናንተ ግን ያው እኔ ከሰው ብዛት ነው፣ እኛ ቤት ካለው ከሰው ብዛት አንጻር ነው። እናንተ ደግሞ ደስ ባላችሁ መጠቀም ትችላላችሁ። እኔ በጣም በርካታ ሰው ስላለብኝ ብዙ ነው ስለሰራው ነው። እናንተ ደግሞ የራሳችሁን በግምታችሁ ልክ ስሩ። በመጨረሻም እንደዚህ ታረጉና ሮዝ ለሽ ታለ የኔ ታለ በመጨረሻም እንደዚህ አድርጋችሁ የቀደመቱን ብሪያኒ እንደዚህ ድብን ታረጉታላችሁ። ብላፊያ ብስምላ ያሚ ወላሂ በጣም ጠፍቷል። የራበው ሰው ግን እንዳያኝ ለመሰላችሁ ጥሩ አይደለም። ለዛ ሰው ቀልብ ይሰበራል። ስለዚህ ጉሉ ማሻአላ። በዛ ላይ ደግሞ አፉ በሉኝ። ሚዲያ ላይ ሰው ምግብ ሲበላ አልወድም በነገራችን
እኔ ግን ዛሬ ስበላ ከቅርታ ጋር ነው። እና የቱና ብሪያኒ በጣም ጣፍጣል። ሞክሩት እስኪ ናሽፉን ሰርታችሁ